ተምብኔል ዛሬ የብዙ ታዋቂ ዩቲዩበሮች ሚስጥር ይዤላችሁ መጥቻለሁ። ብዙ ታዋቂ ዩቲዩበሮች የሚጠቀሙበት ግን ለኛ የማይነግሩን የተምብኔል አንድ ወሳኝ ሚስጥር አሳያችሁ። እነዚህ ሶስት ብዬ ያስቀመጥኳቸው ቦታዎች ተምብኔላችንን በምንሰራበት ሰዓት የእኛን መልክ ወይ ደግሞ እኛን የሚገልጽ ነገር የምናስቀምጥበት ወሳኝ ቦታ ነው። በጣም ብዙ ጊዜ ተሸውደናል። መሀል ላይ እያደረግን መልካችን ወይ ደግሞ በቃ የማይሆን ቦታ እያደረግን እንሸወዳለን። ነገር ግን እነዚህ 3 ፍሬሞች የእኛን መልክ የምናስቀምጥበት ቦታ ነው ማለት ነው። ተመልከቷቸው። ለምሳሌ አብዛኛዎቹ የሚጠቀሙት ይህን ሜትድ ነው። ምክንያቱም አይናችን ቀድሞ የሚያየው እነዚህን 3 ቦታዎች ነው። ከ3 ቦታዎች ላይ እኛ ካልተገኘን ሰው ስክሮል ያደርገናል። ስለዚህ ይሄ በጣም ወሳኝ የሆነ ቦታ ነው ማለት ነው። እንደሰማችሁት ለተምብኔል $5000 እስከ $10000 አወጣለሁ ነው ያለው ሚስተር ቢስት። የሚገርም ነው። ወሳኙ ሚስጥር ያለው እዚህ ላይ ነው አለ። በቃ እዚህ ላይ ነው። ምክንያቱም እሱ ነው የሚወስነው በጣም በብዙ እንዲታይልን ቪዲዮአችን ወይ ደግሞ ትንሽ እንዲታይልን፣ ወሳኙ ደግሞ እሱ ነው ያለው። ስለዚህ ዛሬ እንዴት ቫይራል የሆነ ተምብኔል በስልካችን መስራት እንደምንችል ይዤላችሁ መጥቻለሁ። ይህን ቪዲዮ ላይክ በማድረግ ጀምሩት። በጣም ወሳኝ ነው። ስለዚህ ላይክ አድርጋችሁ ጀምሩ። ከዛ ውጭ ደግሞ ለሚያስፈልጋቸውም ሰዎች ሼር በማድረግ ይህን ቪዲዮ ጀምሩ ማለት ነው። ቤተሰቦች ቀጥታ ወደ ቪዲዮ እንሄዳለን። በመጀመሪያ ፒክስላብ አፕ እንከፍታለን። ለሌላችሁ ቴሌግራም አካውንት እዚህ ዲስክሪፕሽን ላይ ስላለ እሱን አስቀምጥላችኋለሁ። እዚህ ላይ ተምብኔል የሚለውን እነካና ልክ እንደዚህ ሳይዙን ሬሾን ተምብኔል ሬሾ እናደርገዋለን። ዩቲዩብ ተምብኔል ሬሾ ሆነልን ማለት ነው። ከዛ እዚህ ላይ ባክግራውንድ እናስገባለን። እኔ የመረጥኩት ባክግራውንድ ይሄኛው ነው። የተመቻችሁን ባክግራውንድ ማድረግ ትችላላችሁ ማለት ነው። ከዛ እንደዚህ ካረግን በኋላ ቀጣይ ደግሞ ፎቶ ወደ ማስገባት ትሄዳለሁ። ለምሳሌ እኔ ሱፌን ገጭ አደርጋለሁ ማለት ነው። ሱፍ ይሄ ልክ ፒኤንጂ የሱፍ ፒኤንጂ ፎቶ እናወርድና ከሆነ ቦታ እሱን ልክ እንደዚህ እናደርጋለን። ከዛ ያቺ ቅድም ያልኳችሁን መጀመሪያ እዚህ ላይ እናስተካክላለን። እዚህ ላይ ስናይ ልክ ከላይ ሰንጠረዥ የሚመስሉ ነገሮች አሉ። እሱን ነካና እዚህ ላይ ነክተን 2 በ0 እናደርገዋለን። ልክ እንደዚህ ሆነልን ማለት ነው። 3 ክፍል ሰጠን ማለት ነው። ስለዚህ አሁን በዚህ እየተከታተልን መስራት እንችላለን ቀለል አድርገን። ከዛ ፎቶዬንም ገጭ አደረኩኝ። እንደምትመለከቱት ፎቶዬን ገጭ አደረኩኝ። ቦታ ማስያዙ ትንሽ ቻሌንጂንግ ነው። እሱን ፈጠን ላድርገው። ከዛ ይኸው እንደምትመለከቱት እንደዚህ ሆነ ማለት ነው። ከዛ አሁን ቀጣይ ደግሞ ወደ እጅ ያስፈልገኛል። እጅ ስልክ የያዘ እጅ ለእኔ ዋናው እንግዲህ እኔ የምሰራበት መንገድ ነው እያሳየኋችሁ ያለሁት። እናንተ ደግሞ አሪፍ አድርጋችሁ ከዚህ በተሻለ እንደምትሰሩት እርግጠኛ ነኝ። ገና ኳሊቲውን ምኑን ደግሞ እንጨምርበታለን ማለት ነው። እዚህ ላይ አስገብቼ እንደምትመለከቱት ቢጫውን ለማጥፋት ልክ ክሮማኪ ነክተን ልክ እንደዚህ ሳረገው ቢጫው ጠፋ ማለት ነው። እጁ ብቻ ቀረ። ከዛ አሁን ቦታው ላይ ወደ ማስያዝ እንሄዳለን ማለት ነው። ቦታውንና ከዛ ከኢሜጃችን ያለውን ሳይዝ እናስተካክለዋለን ማለት ነው። እዚህ ላይ እንዳጋጣሚ ሰውየው ልብስ ምናምን ገብቶብኝ ነበረ። ቢጫው ብቻ ስላጠፋው ማለት ክሮማኪው። ስለዚህ በዚህ በላጲስ ማጥፋት ስለሚቻል እንደዚህ አድርጌ ልክ የእሱን ቲሸርቶች ምናምን ቀስ አድርጌ አጠፋታለሁ ማለት ነው። እንደምትመለከቱ አድርጌ ያጠፋው ጠፋ። ከዛ አሁን ፖዚሽን ማስተካከል ነው። ለኛ የሚመቸን ፖዚሽን ላይ እናደርጋለን። ሳይዙንም ትንሽ ቀነስ ከኢሜጃችን አንፃር በጣም እንዳይተልቅም እንዳያንስም አድርገን በኢሜጃችን ሳይዝ ልክ እናስቀምጠዋለን። ከዛ ቀጣይ የሚሆነው ምን መሰላችሁ? ቴክስት እናስገባለን። አንድ ቴክስት ከዚህ ቀጥሎ እናስገባለን። ቴክስታችን ልክ ከላይ ነክተን ፕላስ የሚለውን ቴክስት እንለዋለን። ከዛ እዚህ ላይ እኔ ያሰብኩት ለምሳሌ ተምብኔል የሚል አንድ ትልቅ ቴክስት እንጽፋለን ማለት ነው። ቦልድ የሆነ በጣም በትልቁ እንዲሆንልኝ ስለፈለኩኝ ነው። ከዛ ተምብኔል ብዬ መጀመሪያ ጽፋለሁ። ቴክስታችንን ጽፈናል። የመጀመሪያውን ካፒታል ብናደርገው አሪፍ ነው። እንደዚህ ሆነልን። በምንፈልገው ሳይዝ ልክ እንደዚህ እናደርገዋለን። ከዛ ወደ ጎን አድርገን ፎንት የሚላለ እሱን ስነካው እዚህ ካሉ አማራጮች ለምሳሌ እኔ የምጠቀመው ቦልድ የሆነ በጣም ተለቅ ያለ ቴክስት ስለሆነ እኔ አሁን የፈለኩት ይሄኛውን ቴክስት ይሄኛውን ፎንት እንጠቀማለን ማለት ነው። ከዛ እንደዚህ ያስገባውኝ።
በፈልገው ሳይዝ ከኢሜጅ ጋር እንትን ሳይል ልክ በዚህ ሳይዝ አድርጌ አስቀመጥኩት። ከዛው ከለር መርጥለታለሁ። ከለር ለዚህ የሚሆን አንድ ከለር መርጥለታለሁ። ቀላል ነው በጣም እና አውትፑታችን ደግሞ መጨረሻ ላይ ታዩታላችሁ። በጣም አሪፍ ነው የሚሆነው። የሆነ ግራዲያንት የሆነ ከለር ነው የመረጥኩለት። ወጥ አንድ ቢጫ ብቻ አይደለም ይሄ። ስለዚህ እናደረኩኝ የተወሰነ ደግሞ ስቶክ ነገር እንፈልግለታለን። ስቶክ የተወሰነ እናደርግበታለን። ጥቁር ስቶክ ማስተካከል ሲኖርብን እናስተካክለዋለን። ለአሁኑ ግን ገና እየጀመርን ስለሆነ ልክ እንደዚህ እናደርጋለን። ሻዶ ነገር እናስገባበታለን። ለምሳሌ እኔ አሁን ቢጫ ሻዶ ነገር ፈለኩኝ። ቢጫ ሻዶ አረኩበት ማለት ነው። ልክ እንደዚህ ሆነልን። ተምብኔል የሚለው ቴክስታችን ተለቅ ብሎ እንዲታይ ልክ እንደዚህ ያደርግ ነው። በፈለግነው ከለር ማድረግ እንችላለን። እኔ ኦልሬዲ ከኢሜጁ አንፃር ግን ያልተለያየ ቢሆን አሪፍ ነው። ስለዚህ እዚህ ላይ ገብተን ደግሞ ልክ ከላይ ያለችውን ነክተን ከጀርባ ከፎቶአችን ጀርባ እናደርገዋለን። ልክ እንደዚህ ሆነልን ማለት ነው። አሪፍ ነው በቃ ልክ ያው እንደዚህ እንትኑ ስናየው ግሪዱን ስናየው አሪፍ ነው። አሁን አንድ ቴክስት ጨምሬያለሁ ማለት ነው። እዚህ ላይ ደግሞ በአማርኛ የምንጽፈው ቴክስት ነው። ያው በስልክ የሚል አንድ ቴክስት ጽፋለሁ። በስልክ አሁን ያኛው ፎንት እንመርጥለታለን። ፎንት የሚለው ላይ ገብተን አማርኛ ፎንት ደግሞ ራሴ እዚህ እንትን ያስገባውታለን። እነዚህን ፎንቶች የምትፈልጓቸው ከሆነ እንደ ሁልጊዜው ቴሌግራም ላይ አሉ፣ እዛ ላይ አስቀምጫቸዋለሁ። ግሩፕ ቻናሉ ላይ የዚህ ቪዲዮ ዲስክሪፕሽን ላይ አለ ማለት ነው። ልክ እንደዚህ ጻፍኩኝ። ከለር መርጥለታለሁ። የዚህ ከለር ግን ምንድን መሰላችሁ? የሆነ መጀመሪያ ባክግራውንድ ነገር ብናደርግበት አሪፍ ነው። እዚህ ላይ በቃ የእንትኑን ከለር እንመርጥለታለን ማለት ነው። የቴክስታችን ደመቅ ያለ ከለር ቢሆን አሪፍ ነው። በቃ ቶሎ የሰዎች አይን ላይ የሚገባ ዋናዎች አይዲያችን ስለሆነች እቺ የሰው አይን ላይ ቶሎ የሚይዝ ቦግ ያለ ከለር ልክ እንደዚህ ሆነ። ለምሳሌ ቀይ አረኩት ማለት ነው። ቀይ አርጌ ሌዮና እዚህ ፖዚሽኑን በዚህ ማስተካከል እንችላለን። ከስር በምታያት እሷን እየነካን ስልኩ ጋር እንዲሆን ነው የፈለኩት እንትናችን። እንደዚህ አመጣጥኜ ያደርገዋለሁ። ከዛ የእንትኑ ከለር ደግሞ ትንሽ እንቀይረው። የባክግራውንዱ ከለር እንደዚህ አይነት ነገር እናርገው። ቢጫ ነገር ማድረግ እንችላለን ግን ከቴክስታችን ጋር የሚሄደው እንደዚህ አይነት ቢጫ ከለር ቢሆን ነው። የተወሰነ ስቶክ ነገር እናርግበት ለቴክስቱ ቦግ ነገር እንዲል። በራሱ ባለበትም ቢሆን አይከፋም፣ ብዙ አይደብርም። የቴክስታችን ባክግራውንድ ከለሩን እንደ አዲስ እናስተካክለዋለን ማለት ነው። ከቴክስታችን ጋይተን እሱ ጋር አብሮ የሚሄድ አይነት ነገር ብናደርግ አሪፍ ነው። ብዙ አማራጮች አሉ፣ ብዙ ከለሮች አሉ። እነሱን ማየት ስለምንችል የፈለግነውን እያማረጥን እንመርጥለታለን። ለኔ ይሄ አሪፍ ይመስለኛል። ምክንያቱም አንደኛ ከከለሩ ከሚታየው ከለር አልወጣም። ስለዚህ አንድ አይነት ተቀራራቢ ነው። እንደዛ ቢሆን አሪፍ ነው። አንዳንድ ነገሮችን በደንብ ጨማምርበታለሁ እዚሁ ያለ
ራሴ እንትን ምላቸውን ነገሮች ጨማምርበታለሁ። ሞር በቃ ተምብኔላችን አሪፍ እንዲሆን ማለት ነው። ልክ ለዛ የተለያዩ ነገሮችን ጨምርበታለን። ተምብኔላችን የራሱ ቴክስቸር እንዲኖረው ወይ መስመር ነገር ስትሮክ ነገር የሆነ ነገር እንዲኖረው ብቻ የምንጠቀምበት ነገር ነው። ያ ውበት ይኖረዋል። በኋላ ላይ ታዩታላችሁ። ልክ እዚህ እንትን ብዬ ወደ ታች አወረድኩት፣ ከጀርባ አረኩት ማለት ነው፣ ከሁሉም ጀርባ። ከዛ እዚህ ላይ ኦፓሲቲ መቀነስ ነው። የተወሰነ ኦፓሲቲውን እንቀንሰዋለን። ልክ እንደዚህ እናደርገዋለን። ስለዚህ ከጀርባ ሆኖ ይታያል፣ የተወሰነ ብለሩን ነገር ነው ማለት ነው። እሱን እንደዛ እናስተካክለዋለን። በቃ ቴክስታችን ምኑ ሁሉ ነገሩ አሪፍ እየሆነልን ነው። እጁን አስተካክየዋለሁ ቅድም ማለት ነው። ተወሰነ በሚመቸኝ ነገር አድርጌዋለሁ። እዚህ ላይ በስልክ የምትለዋን ልክ በዚህ መልኩ ካስቀመጥኩኝ በኋላ አሁን አንዳንድ ነገር ደግሞ እንጨምርበታለን እዚህ ላይ በደንብ ከጀርባ እንዲሆን ፈልጌ ነው እችኛዋ ምልክቷ። እስኪ እሱን እንደዛ እናስተካክላለን። ከዚህ በኋላ አንድ ከእንትኑ በኋላ የምናስገባቸው ሁለት የዚህ አይነት ተምብኔላችንን ሊገልጽ የሚችሉ ፎቶዎችን እንጨምራለን፣ እንደምትመለከቱት ማለት ነው። እነዚህ ፎቶዎችን ግራና ቀኝ እናስገባቸዋለን። ለምሳሌ እኔ የፈለኩበት ቦታ እዚህ ላይ ነው የፈለኩት። ከዛ ከስር እኔ የምነካት ነያት እሷን ነካና ወደ ጎን ሄጄ እዚህ ላይ ይሄን ነካዋለሁ። ከዛ ይሄን ስናበራው ልክ እንደዚህ ይሆናል። እንደፈለግነው ማንቀሳቀስ እንችላለን እንትናችንን ፎቶአችንን ማለት ወደ ፈለግነው ዳይሬክሽን። ልክ የዚህ አይነት ነገር ኢፌክት እንዲሰጠን እኔ አደርገዋለሁ። ከዛ እዚህ ላይ ገብቼ ከስራ አደርገዋለሁ። ከሱፍ ከለበስኩበት ከሱ ጀርባ እንዲሆን ማለት ነው። ልክ የዚህ አይነት ነገር እንዲሆን ከጀርባ ሆነልን ማለት ነው። አሁንም ሌላ አንድ እንደዚህ አይነት ነገር እንደግማለን። ሌላ አንድ ተምብኔል። ይህ ምንድነው የሚገልጸው? ለምሳሌ እኔ ተምብኔል ተጠቀምኩ እንጂ የተወሰነ በቃ ቪዲዮአችን ይገልጻል በምስል የምትሉት ነገር ማስገባት ይቻላል። ልክ እንዳሁኑ እናደርገዋለን። ልክ እንደዚህ ይሆናል። ላይክ ያላረጋችሁ ሰዎች ላይክ አድርጉት። ይህን ቪዲዮ ላስታውሳችሁ ብዬ ነው። ከዛ ይሄን ልክ እንደ ቅድሙ እንደዚህ ካረግን በኋላ ከፎቶአችን ጀርባ እናደርገዋለን። አንድ አይነት ሜትድ ነው የምንጠቀመው ከቅድሙ ጋር ማለት ነው። ይሄ በጣም ወሳኝ የሆነ ነገር ነው። ተምብኔል ስንሰራ ማስቀመጥ ያሉብን ነገሮች ናቸው እነዚህ። ኢቭን አሁን እንደውም ምንድነው እየቀረ ነው ይሄ ጽሁፎች ምናምን ሁላ የለም። እንዳጋጣሚ እኛ ትምህርታዊ ነገር ስለምንሰራበት ነው እንጂ ከዛ ውጭ ለሆኑ በተለይ እንደዚህ ቭሎጎች ምናምን ወይ ደግሞ ተወሰኑ ብቻ እንደዛ አይነት ነገር ስትሰሩ ምንድነው የምታደርጉት? ሪአክሽናችሁን ብቻ ከፊት አድርጉ። የሆነ ነገር በቃ የሆነ ነገር እያደረጋችሁ ሰው ምንድነው ብሎ እንዲገባ ማለት ነው። ተወሰነ እዚህ ላይ ግሎ እንዲያደርግ ከጀርባ የተወሰነ አደርግበታለሁ። የሆነ ቴክስቸር ነገር እንዲኖረው የሆነ ነገር እንዲኖረው ብቻ እሱን እንጨምርበታለን። ሁለቱንም ልክ እንደዚህ እንጨምራለን። ግን በስተግራ በኩል በስተቀኝ በኩል ያለው የተወሰነ ያነሰ ይመስላል የሆነ ነገሩ። እንዲያረግን መጨመር ያሉብን ነገሮችም እየጨማመርን ፏ እንዲል እናደርገዋለን። እዚህ አንድ ቅድም አይነት ቴክስቸር ጨምርበታለሁ። ሞሮፍ በቃ አሪፍ ነገር እንዲኖረው ነው። ላይቶች ምናምን በጣም ብዙ ነገሮችን መጨመር እንችላለን። እዚህ ላይ በጣም ኢፌክት አላቸው እነሱ ማለት ነው። ስፖት ነገሮች የሆኑ እንደ ዶት ነገሩ ነው። ስፖት ቀይ ምናምን እነሱን እያንዳንዱ ወይ እጅ ላይ ወይ የሆነ ነገር ላይ ማስገባት አለ። ወይ ቴክስት እናስገባ እሱን እያደረግን ይሄን እንደ ቅድም ከጀርባ አረኩት። ከዛ ምንድነው ኦፓሲቲውን ቀንሰዋለሁ ማለት ነው።
ባክግራውንዱም እንዲታይ ከዚህ በኋላ ያሉትን እያየን መጨመር ያሉብን ያነሱብን ነገሮች ካሉ እነሱ ሳይዛቸው ማስተካከል የተለያዩ ነገሮችን በመስራት እንትን እንላለን ማለት ነው። ያሉትን ነገሮች ለማስተካከል እንሞክራለን። እዚህ ጋር ያሉትን እያንዳንዱን ነገር አስተካከልኩኝ። ትንሽ ከዛኛው ፒክቸር ይሄኛው ትንሽ አነስ ብሎ ነበረ። እሱን ሳይዙን በትክክል አስተካክለዋለሁ። በቃ ይሄ በቂ ተምብኔል ነው ለዛሬ ማለት ነው የሰራሁት። ከለሩ ምኑ አንድ አይነት ነው፣ ብዙ የተራራቀ አሁን እዚህ ላይ ብዙ የራቀ ከለር ብታስገቡ በጣም የሰውን እንትን ይረብሻልና ብዙ ጊዜ እንደውም ተምብኔል ላይ ርዕሱም አጠር ያለ ነገር በጣም ከች የሆነ ሰውን ሊያጓጓ የሚችል አይነት አጠር ያለ ነገር ብናስገባ በጣም አሪፍ ይሆናል ብዬ አስባለሁ። ከዚህ በኋላ አንድ ሌላ አፕ አለ። እሱ አፕ ላይ ነው የምንወስደው። ይህን ግን ጨርሼ ሴቭ ወደ ማድረግ እሄዳለሁ ማለት ነው። ይሄን ኦልሬዲ ከዚህ በላይ አያስፈልገው። እሱን ጨርሻለሁ። ሴቭ ወደ ማድረግ እሄዳለሁ። እዚህ ላይ የሰራነውን ተምብኔል ወደ ፒክስአርት የሚል አፕ አለ። እሱ ላይ እናስገባለን። ፕሌይ ስቶር ላይ ያለ እሱን ማውረድ ትችላላችሁ። ከዛ እዚህ ላይ የምናስገባው የተወሰነ ሳቹሬሽን እና የተወሰነ አንዳንድ ነገሮችን ለማስተካከል ነው። ደመቅም እንዲል ፎቶአችን ማለት ነው። ተምብኔላችን ደመቅ እንዲል ነው። ስለዚህ እንደምትመለከቱት እኔ የተወሰነ ብለሩን ቀነስ አድርጌ በደንብ ሳቹሬሽን እሰጠዋለሁ። የተወሰነ አንዳንድ ነገሮችን ጨማምረ ልክ በምትመለከቱት መልኩ አድርጌ እንትን አደርገዋለሁ ማለት ነው ተምብኔላችንን። በጣም ቀለል ያለ አሪፍ የሆነ ተምብኔል ወጣልን ማለት ነው። ስለዚህ የዛሬ ቪዲዮአችን ይሄ ነው። በጣም ይጠቅማችኋል ብዬ አስባለሁ። አሪፍ ነገር እንዳገኛችሁበት ተስፋ አደርጋለሁ። ቀጣይ ከዚህ ባበደ ቪዲዮ ደግሞ ድጋሚ እመለሳለሁ። እስከዛ ድረስ ግን ላይክ ያላረጋችሁ ይህን ቪዲዮ ላይክ አድርጉ። ከዛ ውጭ ቤተሰብ ያልሆናችሁ ሰብስክራይብ አድርጉ። ጥያቄ አስተያየት ምናምን ላላችሁ ደግሞ ኢንስታግራም እና ቴሌግራም ሊንኬ ከዚህ ቪዲዮ ስር አለ። እሱ ላይ ገብታችሁ ጥያቄያችሁን መጠየቅ ትችላላችሁ። እኔ በቻልኩት አቅም ቶሎ ለመመለስ እሞክራለሁ። ዛሬ የሰራነው ፎቶ ይህን ይመስላል። በጣም አመሰግናለሁ። ወዳችኋለሁ። ቻው